የቅኝ ግዛት መጥፎ እሳቤ ያገናኛቸው አፍሪካና ፈረንሳይ የክፉ አስተሳሰቡ መቀጠል ባመዘነበት የትግበራ ሂደት አሁንም ግንኙነታቸው ቀጥሏል። አፍሪካውያን ከአውሮፓውያኑ የቅኝ አገዛዝ ስርዓት ተላቀዋል ከተባለ ግማሽ ክፍለ ዘመንን ተሻግረዋል። ይሁንና ይህ አባባል ለሀገራቱ የሰጠው ሽልማት ስም ብቻ ሆኗል። አውሮፓውያን የአፍሪካ ሀገራትን ፈረንሳይኛ ተናጋሪና እንግሊዝኛ ተናጋሪ በማለት ለሁለት ከፍለዋቸዋል። በዚህ የቡድን አጠራር ውስጥ ከማይካተቱ ጥቂት ሀገራት ውስጥ ኢትዮጵያ ቀዳሚዋ ሀገር ናት። በዚህ የተቧደነ ክልል ውስጥ ፈረንሳይና እንግሊዝ በርካታ የአፍሪካ ሀገራትን በመጠቅለል ዲፕሎማሲ በሚል ሽፋን በርካታ ጥቅሞችን ተካፍለዋል። በዚህም ብዙ አትርፈዋል፣ ብዙ ቂምም ተይዞባቸዋል። አንዳንድ የአፍሪካ መሪዎች ይህንን ኢፍትሃዊ ተጠቃሚነት ለማስተካከል የየራሳቸውን እርምጃም ወስደዋል። በዚህ እርምጃ መነሻነትም የሀገራቱ ተጠቃሚነት እየተሻሻለ የመጣ ቢሆንም አሁንም ቢሆን አፍሪካ በገዛ ሀብቷ ላይ የሚደርስባት የተጠቃሚነት መገለልና የምታሳየው እፍረት እጅግ ከፍተኛ ነው። ይህንን ለማስተካከል አፍሪካውያኑ የሚያዘጋጇቸው የሀብት አጠቃቀም አማራጮች በአውሮፓውያኑ ባይወደድም በዚህ ላይ ከመሳተፍና ተጠቃሚነታቸውን ከማስቀጠል የተለየ አማራጭ አይኖራቸውም። አፍሪካ ያላትን ሀብት በተገቢው ለመጠቀም የሰለጠነ የሰው ኃይል፣ የተሟላ መሰረተ ልማት፣ ዘላቂ የበጀት ድልድል፣ ስራ አቅላይ የቴክኖሎጂ አቅርቦትና ሌላም በርካታ ነገሮች ይጎድሏታል። በመሆኑም ሰጥቶ የመቀበል መርህን ለመጠቀም የሚጎድሏትን ሞልተው የጋራ ተጠቃሚነትን ለማስፈን የሚያስችል የኢንቨስትመንት አማራጮችን ዘርግታለች። በዚህ አማራጭ ከሚጠቀሙ ሀገራት አንዷ ፈረንሳይ ስትሆን ሰሞኑን በኬንያ ናይሮቢ ሲካሄድ የቆየው የአፍሪካ ፈረንሳይ የጋራ ግንኙነት በዚህ መልኩ ተቃኝቶ የሁለቱንም አካላት ተጠቃሚነት ለማረጋገጥ ሲነጋገሩበትና ካለፉት ተሞክሮ የወደፊቱን ተንብዮ የሰኞና ማክሰኞ ውሎውን አጠናቋል። በዚህ መድረክ ላይ የተገኙት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከአፍሪካ ጋር የበለጠ የሚያስተሳስራቸውን እቅድ አብስረው ፊታቸውን ወደ አዲስ አበባ አዙረዋል። ፈረንሳይ አፍሪካውያን በሚያከናውኗቸው ዋነኛ ጉዳዮች ላይ በመሳተፍ ለወደፊትም ትብብርም ቁርጠኛ በመሆን እንደምትሰራም አረጋግጧል። በተለይ በኃይል ሽግግር፣ በግብርና፣ በሰው ሰራሽ አስተውሎት፣ ዲጂታላይዜሽንና የማሪታይም ኢኮኖሚ ላይ ፈረንሳይ ያላትን የካበተ ልምድ ለአፍሪካውያን ለማጋራት በትኩረት እንደምትሰራ የኬንያው ጉባኤ ላይ ተገልጿል። በተለይ አሁን ላይ አፍሪካ የቴክኖሎጂ ሽግግር በስፋት ለመጠቀም ባለመችበት በዚህ ጊዜ የስምምነት መደረጉ የአህጉሪቱን መጻኢ ዕድል የተሻለ ያደርገዋል የሚል እምነት በብዙዎች ዘንድ ተስፋ ተደርጎበታል። የአፍሪካ ወደፊት የኬንያ ጉባኤ ላይ የተበሰረው ይህ የአፍሪካ ፈረንሳይ ትልምን ለማሳካት ፓሪስ ለትግበራው ማስኬጃ የሚሆን 23 ቢሊዮን ዩሮ ወይንም 27 ቢሊዮን ዶላር መመደቧን ፕሬዝዳንት ኢማኑኤል ማክሮን አሳውቀዋል። ፓሪስ ከአዲስ አበባ ጋር ያላት ግንኙነት በተለያዩ የአፍሪካ ሀገራት ጸጋዎች ጋር እንደየሀብታቸው ለመጠቀም የሚያስችላት መንገድ በማሰብ ሲሆን ይህንንም በናይሮቢ ውይይት ላይ በግልጽ አሳይተዋል። የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንን ጨምሮ ሌሎች ዲፕሎማቶች የተለያዩ የአፍሪካ መሪዎችን፣ የንግድ ሰዎችንና አፍሪካዊ ተቋማትን በጋራና በተናጠል ያገኙ ሲሆን በሁሉም የኢንቨስትመንት ወሬዎች ላይ የአፍሪካና ፈረንሳይ የሚል ርዕስ በደማቁ ተነስቷል። ፈረንሳይ ከመደበችው በጀት ውስጥ 14 ቢሊዮን ዩሮ ለግል ዘርፉ የሚወጣ ሲሆን 9 ቢሊዮን ዩሮ ደግሞ አህጉሪቱ ለምታከናውናቸው የግብርናና የቴክኖሎጂ ስራዎች የሚውል መሆኑን ፕሬዝዳንት ኢማኑኤል ማክሮን ገልጸዋል። በዚህ የኢንቨስትመንት ስራ የአፍሪካ ወጣቶች፣ የፈረንሳይ ባለሙያዎችና የዘርፉ አንቀሳቃሾች በስራ ልምድ ተጠቃሚ እንደሚሆኑም ይጠበቃል። በዚህም በሁለቱ አካላት እስከ 25000 የሚደርስ ዜጋ የስራ ዕድል ተጠቃሚ የሚሆን ይሆናል። ይህ ቁጥር አፍሪካ ካላት የወጣትና የስራ አጥ ዜጋዋ አሃዝ ጋር ሲወዳደር ብዙም ባይሆንም በአህጉሪቱ ምጣኔ ሀብት ላይ የሚያመጣው ለውጥ ግን ከፍተኛ እንደሚሆን ይጠበቃል። የኢንቨስትመንት ትኩረቱ አፍሪካ በምትፈልጋቸው ዋነኛ የትኩረት መስኮች ላይ በመሆናቸውም በራሱ የሚፈጥራቸው እድሎች በቀጣይ የሚወለደው የስራ ዕድልም ተጠባቂ ይሆናል። አፍሪካ የጉብኝት ምድር ብቻ አለመሆኗን ፈረንሳይ ለዓለም ታሳያለች ያሉት ኢማኑኤል ማክሮን በዚህ የኢንቨስትመንት ስምምነት ቁሳዊ ሀብት ከማካበት ባለፈ በአፍሪካም ሆነ በፈረንሳይ
ላይ የሚሰሩ የቢዝነስ መሪዎችን እናፈራለን በማለት ተናግረዋል። ይህ ማለት ደግሞ ቀደም ሲል አህጉሪቱና ፓሪስ በሰው ሀብት ልማት ላይ በጋራ ለመስራት የገቡትን ቃል ለማደስ የሚያስችላቸውና በዘርፉ የተገባውን ቃል የሚያድስ ስለመሆኑም ግልጽ ነው። አፍሪካውያን ምሁራን የአህጉሪቱ ዜጎች ለዘመናት የሚያሳልፏቸው ችግሮች ሁሉ በአውሮፓ የቅኝ ግዛት ዘመን ተግባራት የተፈጠሩ ናቸው በሚል የተጠያቂነት አስተሳሰብን አስፍነዋል። አውሮፓውያን ደግሞ ይህንን አስተሳሰብ አይቀበሉትም። አፍሪካ ለነጻነት ያደረገችውን ተጋድሎ አድንቀው የሸሹ ኃይሎች መኖራቸውንም ለመከራከሪያነት የሚያነሱ በርካቶች ናቸው። በዚህ ሐሳብ ከሚስማሙ የአሁን ዘመን መሪዎች አንዱ ኢማኑኤል ማክሮን ናቸው። በናይሮቢ ለአንድ መጽሔት በሰጡት ቃለ ምልልስ አፍሪካ ለደረሰባት ችግር ሁሉ አውሮፓውያን መጠየቅ የለባቸውም የሚለው እምነታቸውን በግልጽ አንጸባርቀዋል። በሌላ በኩል ማክሮን ወደ አፍሪካ የሚደረገው ግንኙነት ለዘረፋ ነው የሚለውን አጥብቀው ይቃወማሉ። አፍሪካ በሁለንተናዊ ተጠቃሚነቷ የሚጎላው ዓለም ያመቻቸውን የወቅቱን ዕድል ስትጠቀም መሆኑን ሁሉም ማወቅ ያለበት ሲሆን የጋራ ተጠቃሚነትን ለማረጋገጥ የሚሰራውን ስራ ከዘረፋ ጋር ማገናኘት ተገቢነት እንደሌለውም ይነገራል። ዘረፋ ከተባለም ከአፍሪካ አህጉር ተጠቃሚ አይደለሁም የሚሉና የተረኝነት ስሜት የሚሰማቸው አካላት አሉ በማለት አሜሪካና ቻይናን ይገልጻሉ። የፈረንሳይ ፓርላማ ባለፈው ሳምንት አፍሪካን ከዘመናት ዘረፋ ለመታደግ የሚደነግገውን ሕግ አጽድቋል። ማክሮን ደግሞ በዚህ ሳምንት ይህንን የተመለከተ ጉዳይ በአፍሪካ ምድር በመናገር የሕጉን መጽደቅ አስፈላጊነት አረጋግጧል። ማክሮን ቻይናና አሜሪካ ከአፍሪካ ጋር ያላቸው ግንኙነት የተረኝነት ነው የሚል እምነት እንዳላቸው የገለጹ ሲሆን አሁን ላይ የአፍሪካ ውድ ሀብቶች በእነዚህ ሀገራት እየተዘረፉ መሆናቸውንም ዘርዝረዋል። የቀደሙ የአውሮፓ የቅኝ ግዛት ኃይላት የዚህን ዘመን እውነት መተንበይ ያልቻሉ በመሆናቸው አፍሪካ ከብዙ ዘረፋ መዳኗ ትልቅ መትረፍ ስለመሆኑም የሚያነሱት በርካቶች ናቸው። እነዚህ የቅኝ ዘመን ሰዎች የዚህ ዓለም ወደፊት የተረዱና ለዛ የሚሆን ስራ የሰሩ ቢሆን ዛሬም ቢሆን ዓለም የአውሮፓ ገባሪ ትሆን እንደነበር ይነሳል። የነ ሩሲያ አሜሪካና ቻይናም የበላይነት በፍጹም እንደማይታይ ይገልጻሉ። ምክንያቱም የሀብት ምንጭ የሆኑ የተፈጥሮ ሀብቶች በቀላሉ በሚገኙበት ጊዜ ቅኝ ገዢዎች የወቅታቸውንና የወደፊቱን ትንሽ የተሻገረ እንደወሰዱ ይነገራል። ከኃይል ሚዛን አንጻርም የዘመኑ የኒውክሌር ኃይልና የኢንዱስትሪ ግብዓቶች በአፍሪካ እንደ ልብ ሲሆኑ ጥቅም ላይ የዋሉት ግን ጥቂቶች ብቻ ናቸው። በመሆኑም አሁንም ይህንን የአፍሪካውያንን ጸጋ ተመልክተው የሚመጡ ኃይሎች በጠንካራ ዲፕሎማሲያቸው ሊፈተሹ ይገባል። በኢንቨስትመንት ውል ደግሞ አህጉሪቱን ከዝርፊያ ማዳንም እንደሚያስፈልግ በሰፊው ይገለጻል። በአፍሪካውያን የጋራ ጉዞም ኃይል ማጠናከርና ውስጣዊ ችግርን በራስ አቅም ማከም ሲቻል ወደ ባህር ማዶ የምናማትራቸው ችግሮቻችን መፍትሄ የሚያገኙም ይሆናል። አፍሪካ ፎርዋርድ የናይሮቢው ጉባኤ በትክክል ወደፊት የምንሄድበት ከ2063 የአፍሪካ ግቦች የሚያሻግረን ይሆናል የሚለው የልጆቿ ምኞት ሆኗል። አጃንስ ፍራንስ ፕሬስ፣ ቢቢሲ እና አፍሪካ ኒውስ የዘገባው ምንጮች ናቸው።